እሺ አሁን ምንድን ነው የምትይው? እያናደርከኝ አታናግረኝ አባ። እንዴ ምን አደረኩኝ? እኔ እየወደድከኝ አይደለም። በደንብ አድርገህ እኮ ለምን አልሽ ነው አሁን እንደዛ ለምን አልሽ ነው? መች በደንብ እየወደድከኝ ነው ታዲያ? እኮ ምን ቀንሶብሽ ነው አሁን በደንብ እየወደድከኝ ነው? የምትወደው እንደው ሁሉ ጊዜ ለእሱ እንትን እያልክ ታዲያ ምን አልኩኝ ለእሱ? እሱን እኔ እንኳን ማለት ነው እኔ እንኳን ሲያመኝ እንኳን ወይ ነው መመሽ እንኳን አትለኝም። እኑም ያማው ይሆን እንዴ ነው እንኳን የምትለኝ እኮ። እና ታዲያ ምንድነው ታዲያ እሱ እኮ እንዴ ምን አሁን ሲያመኝ እኑን እንዳያመው ራቂ ስላልኩኝ የማልወድሽ ነው የሚመስልሽ? ራቂ ብቻ አይደለም እና እሱንም ያማው ይሆን እንዴ ትለኛለህ? እና ታዲያ አንቺ ሲያመሽ እሱም የሚሰማው ነገር ነው። እኔ ብቻዬን እየታመምኩኝ እኔ አታናግረኝ ነው። እሺ ምንድነው? እሺ ምንሽ ነው ያመመሽሽ? እኔ ወይዘሩን በምን ልቀይርልሽ? በምን ልቀይረው ወይዘሩ? በቃ አሁን ጸልዬ ወይዘሩን አስተካክልልሻለሁ። አይ ከተናርጀም ስነግረኝ እንዴ ለምንድን ነው የምቀልደው? ወይዘር ማስተካከል የምችለው ጸልዬ ነው አይደለ እንዴ? ልጄስ የት አለ?